ባላለና ተርማል ዋተርን ፊታችሁ ላይ ስፕሬይ በማድረግ ቆዳችሁ እንዲረጋጋና እንዲቀዘቅዝ ማድረግ ይኖርባችኋል። ምክንያቱም ቆዳችሁ በጣም እየሳሳና የተለያዩ የቆዳ ችግር ላይ ሊያጋልጣችሁ ስለሚችል ነው። ግን ሌላው ጥንቃቄ ማድረግ ያለባችሁ ነገር እንደዚህ ሙቀት በሚሰማችሁ ሰዓት ላይ በፍጹም ቀዝቃዛ ውሃ ላይ ፊታችሁን ማስነካት የለባችሁም። ቆዳችሁ የበለጠ ለሌሎች ችግሮች ስለሚጋለጥባችሁ ማለት ነው። እነዚህንና ሌሎች መረጃዎች ያለማግኘት ቤተሰብ አዘውትራችሁ ምግብን ለምታበስሉ እንዲሁም ደግሞ የምግብ ሙያ ላይ ለተሰማራችሁ ሰዎች እና በተለያየ አጋጣሚ በጣም ከፍተኛ ሙቀት ያለበት አካባቢና እንዲሁም መንገድ ስራ ላይ ለተሰማራችሁ ሰዎች ቆዳችሁን እንዴት መጠበቅ እንዳለባችሁ ዛሬ ንገራችሁ። ምንድነው መሰረታዊ ነገር እንደማንኛውም የቆዳ እንክብካቤ ላይ ሰንስክሪን በአግባቡ መጠቀም ይኖርባችኋል። ነገር ግን ምግብን በምትሰሩበት ወይም ደግሞ በጣም ሙቀት ላይ በሆናችሁበት ሰዓት ላይ ፊታችሁን የማቃጠል የመቅላት አይነት ባህሪ በሚያጋጥማችሁ ሰዓት ላይ በመሀል ተርማል ዋተር የሚባላል እና ተርማል ዋተርን ፊታችሁ ላይ ስፕሬይ በማድረግ ቆዳችሁ እንዲረጋጋና እንዲቀዘቅዝ ማድረግ ይኖርባችኋል። ምክንያቱም ቆዳችሁ በጣም እየሳሳና የተለያዩ የቆዳ ችግር ላይ ሊያጋልጣችሁ ስለሚችል ነው። ግን ሌላው ጥንቃቄ ማድረግ ያለባችሁ ነገር እንደዚህ ሙቀት በሚሰማችሁ ሰዓት ላይ በፍጹም ቀዝቃዛ ውሃ ላይ ፊታችሁን ማስነካት የለባችሁም። ቆዳችሁ የበለጠ ለሌሎች ችግሮች ስለሚጋለጥባችሁ ማለት ነው። እነዚህንና ሌሎች መረጃዎች